አሁን ደግሞ ለኢትዮጵያውያን እስቲ እንደ ህዝብ ሶስት ምክሪን ብልሽ ምን ትይናለሽ? አንደኛ ነገር በፈጣሪያቸው ይተማመኑ፣ በተፈጣሪያቸው ተስፋ እንዳይቆርጡ፣ መቼም ቢሆን በሱ ተስፋ እንዳይቆርጡ። በሰው ማይቻል ነገር ሁሉ በሱ ይቻላል። ሁለተኛ ነገር ደግሞ በሰው ተማምነው እንዳይቀመጡ፣ በራሳቸው ኮንፊደንስ መኖር አለበት፣ በራሳቸው መተማመን አለባቸው፣ ጥገኛ አለመሆን። ሶስተኛ ነገር ደግሞ በራስ መተማመን፣ እኔ እችላለሁ፣ እኔ ያደርገዋለሁ፣ ያንን ነገር አሳካዋለሁ ብለ ማመን። ከዛ ደግሞ ያንን ነገር ለማሳካት የቻልከውን ያክል መጣር። የሚገርም ነው። በጣም ድንቅ ምክር ነው። ከልብ ነው የማመሰግነው። ሁሌ እንደዚህ ጠንካራ ነሽ? በጣም ተፈትነሽ ተስፋ ቆርጠሽ አታውቂም? አውቃለሁ። የዛን ጊዜ በጣም የታመምኩኝ ጊዜ እንደነገርኩ በቃ የኔ ህይወት እዚህ ጋር ነው የሚያበቃው፣ ካሁን በኋላ ህይወት የለኝም ብዬ ተስፋ ቆርጬ ነበር። ከዛ ግን ድጋሚ ደግሞ አሁን ተስፋ እንዳደረግ እግዚአብሔር ተስፋ ሰጠኝ። በራሴ እንድተማመን፣ ጀግና እንድሆን፣ ለብዙ ሰዎች እንድተርፍ፣ አርአያ እንድሆን አደረገኝ። ብቻ በእኔ የሆነ ነገር ለሰዎች መስጠት ፈልጓል። ለዛ ነው እንደዚህ ያሰቃየኝ፣ እንደዚህ መከራ ያሳየኝ ብዬ ነው ማምነው። ህፃናት